ዝም ብላችሁ ጠዋት ትነሱና መጥበሻችሁ እንደዚህ ታግላላችሁ። መጥበሻችሁ ያው ፍላት መሆን አለበት። ከዛ ዘይት ጠብ ታረጉበታላችሁ። የማይዘው መጥበሻ ከሆነ በጣም ትንሽ ዘይት ይበቃዋል። ከዛ በኋላ ሽንኩርታችሁን እንደምታዩት ትንሽ በዛ ታረጉታላችሁ ስልስ ነገር ስለምንሰራ። ከዛ ሽንኩርታችንን ጠበስ አድርገን ባናቱ ላይ የተፈጨ ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ካላችሁ ታረጋላችሁ። ከሌላችሁ ነጭ ሽንኩርት ብቻ ቢሆን ምንም ችግር የለውም። ከዛ አብራችሁ ደግሞ እሱን ትጠብሱታላችሁ። ዛሬ እንግዲህ የማሳያችሁ በጣም የወደድኩት ቁርስ ነው እና ያው እኔ ደግሞ የሆነ ነገር ከወደድኩ ሼር ሳላረጋችሁ አላልፍም። ለዛ ነው። እና ከዛ አንድ ማንኪያ በርበሬ ጨመርኩበት። የኔ በርበሬ አያቃጥልም። ከዛ በርበሬና ብሬ ጥብስ አረገዋለሁ ከሽንኩርቴ ጋር። ከዛ ያው ግዴታ ስልስ ደግሞ ያለ ቲማቲም አይሆንም እና ያው የሚሰራው ግን ስልስ አይደለም። እስከ መጨረሻው በጣም ትወዱታላችሁ። ከዛ ቲማቲም ጨመርኩበት። እናንተ ያው ምን ያህል ቤተሰብ መጠን እንዳላችሁ ታውቃላችሁ። እኔ ደግሞ ለኛ የሚበቃኝ ያህል 2 ቲማቲም ነው የጨመርኩት። ከዛ የምትፈልጉትን ነገር ጨው እዚህ ጋር ብትጨምሩ ጥሩ ነው። እኔ ግን ያው ቤኒን የጨመርኩበት። ከዛ በኋላ ኮረሪማ ጨምርበታለሁ። እኔ በጣም እወዳለሁ ኮረሪማ። ከዛ በተለይ ቀይ ነገር ላይ ኮረሪማ ይመቸኛል። እና የመጥበሻችን ፍላት መሆን የሚያስፈልገው እዚህ ላይ ነው። እንደምታዩት እንቁላላችንን ከፈት እያረግን ቁሌታችንን መጥበሻችን ላይ እናደርጋለን። ፍላት መጥበሻ መሆኑ የሚጠቅመን ለዚህ ነው። እና በዛው በመጥበሻችን ነው የምንመገበው ይሄን ምግብ። ከዛ ጣል እናረጋለን። እንደዚህ አርጎ መብላት እንቁላል ሳይበስል የሚወድ ሰው ካለ እንደዚሁ ማድረግ ይችላል። እኔ ግን አልወድም። ለዛ ትንሽ እንቁላሉ በሰል እንዲል በደንብ ከፈት እያደረኩኝ አበስለዋለሁ እንቁላሉን። ከዛ ባናቱ ላይ ሞዘሬላ ቺዝ ነው የጨመርኩት። እኔ ማንኛውም ቺዝ ያላችሁን ቺዝ መጠቀም ትችላላችሁ። ቴስቱን ስለምወደው ነው የሞዘሬላ። ከዛ በኋላ እንደምታዩት የማይቀረው ነገር የጠዋት ማድመቄ ቡናዬን አፈላሁኝ። እንደምታዩት ይሄ ደግሞ የኢትዮጵያውን ዳቦ ነው እኔ የተጠቀምኩትኝ። ያኛውን ዳቦ መጠቀም ትችላላችሁ። በዚህኛው ቢሆን ግን በጣም ይጣፍጣል። በተለይ ደረቅ ያለ ዳቦ ሲሆን ትኩሱን በጣም ነው የሚጣፍጠው። ከዛ የማይረሳ ቡና አለ እና ደግሞ የባናና ከሙዝ የሰራሁት የአጃ ዳቦ ነበረ። እንደ ኬክ አይነት ለቁርስ አቀረብኩኝ። ቡና ቁርሳችንን አድርገን እንደዚህ ተመገብን። ይሄን ይመስላል። መልካም እና ደግሞ ላይክ አድርጉ፣ ኮሜንት ማድረጋችሁን አትርሱ።